ይሄ አሊ ቢራ በአንድ ወቅት ነበር አይገርም አሊ የት ሄደ በመጀመሪያ ለኦዲየንሱ ልነግር የምፈልግ እኔና ሴፉ በጣም እንመሳሰላለን ይመስለኛል በእድሜ ነው እንትን ያለን ይሄን ቆብ የለበስኩት እኔና እሱን ለመለየት እንዳትደናገሩ ብዬ በተጨማሪ ኦዲየንሱ ቆብ አድርጌ ልናገር ወይንስ አስቀምጬው ልናገር አው እንዴት ነው ላውልቅ ቴንክ ዩ አናምታታ በቃ ስለዚህ አሁን ሴፉና እኔን በመነጽር ለዩ እሱንም ላውልቅ መሰለኝ ይሄ ስንት ዓመተ ምህረት ነው በዚህ ላይ ፋሽኑ ይሄ የፀጉር ፋሽኑ ያንተ መነጽሩ ማልኮም ኤክስ ያ በፈረንጅ 64 ነው ይሄ አፍረንቀሎ የሚባል ቡድን የጀመርኩበት ሙዚቃ የጀመርኩበት ቡድን ውስጥ ሁላችንም ፖርትሬት እንትን አለ አይደለም ፎቶ የኛ ግርግዳው ሬርስ የምናረግበት ክፍል ውስጥ የኛ ፒክቸሮች አሉ ይሄ ከዛ ነው የተወሰደው ማለት እዚህ ጋር ይሄ እንትን ምልክት ነው መሰለኝ እዚህ ጋር እንዲወጣ ያለው በኋላ እንደሚመለጥ የሚያመለክት ይመስለኛል እንጂ እኔ አስቤ አይደለም እንዲያረኩት መነጽሩ ስለ መነጽሩ እንደጠየቀኝ አይ ፀጉሩ ግላስ የለውም ዝም ብሎ ነው በቃ እጅ ከተት ቃይን መንካት ነው ግላስ የለውም እንዴ የለውም አዎ የውሸት ነበር አይገርምም ዋው የለውም በጣም የሚገርመው እንግዲህ ይሄ የልጅነቱ ፎቶ ነው አሊ ቢራ ይሁን አያሌው መስፍን ምንም የሚያስታውቅ ነገር የለም በዛ ዘመን የነበረ ሳቅ ነው አሊ በጣም ቀጭን ነበርክ አዎ በዚህ ላይ ደግሞ ስታይልህ ራሱ እውነቱን ለመናገር ይሄንን አሊና ይሄን ያስተያየው ይሄን ነበርክ ብሎ ለማመን ከበደኝ ነህ ግን ኮይስኪ ሳይሆን አይቀርም እኔም I don't know እንግዲህ አሁን አንዳንድ አርቲስቶች በቴክኖሎጂ የሰውን አንገት ይዞ ለሌላ እንትን ለማስቀመጥ የሚችሉ ይሆናል እንጂ እኔ እንደዚህ በጣም ትንሽ ቦርጫም ነበርኩ መሰለኝ በፊት እዚህ ላይ ቦርጭ የለም ስለዚህ ይሄ አንተ ለመሆኑ ምን ማስረጃ የለም እሺ ማስረጃው ላምበበለ አዋሽ ይላል አሊ መሐመድ ቢራ ፊሊፕስ ይላል ሲንሃን ቢሲን ወሪ ስለዚህ ይሄ አንተ ነህ ማለት ነው ስራውንማ የሰራሁት እኔ ነኝ ያ ልክ ነው ስራውን የሰራሁት አዋሽ ሲንሃን ቢሲን ወሪ ከፊሊፕስ ስንት ዓመተ ምህረት ነው በኢትዮጵያ በፈረንጅ 72 አዋሽ ነበርኩ ከአዋሽ ተመልሼ አዲስ አበባ ስመለስ ነው የሰራሁት 72 ማለት የዛሬ እዚህ አልበም ላይ በጣም ተወዳጅ የነበረ ዘፈን ልታስታውሰን እንችላለን በድምጽ በዛን ጊዜ ይሄ አልበም አዋሽ ላይ ተወዳጅ ስትል ለአድማጭ ነው ወይንስ ለኔ ይለያያል እንዴ አዎ እኔ ነኝ አድማጩ ሌላ ነው ለምሳሌ አንተ የምትወደው አድማጭ የማይወደው ዘፈን የትኛው ነው እኔም አልወደው የራሴ ዘፈኖች አይ ከአድማጮች ጋር አንድ ይሆናል በዛ ማለት አድማጩ የወደደውን እወዳለሁ ስለዚህ እስኪ አስተዋውሰኝ አዋሽ አልበም ላይ ያለ አንድ ዘፈን አዋሽ እዚህ አልበም ላይ ያለ ይሄ በቃ እንትን ነው ይሄ 45 45 ሁለት ዘፈን ብቻ ያለው ነው አዎ 45 የሚባል ነበር አይደለም ዲስክ እንትና ቫናይል በቫናይል ነበር ያለው ስለዚህ ሁለት ዘፈን ብቻ ነው በዚህ አልበም ውስጥ የወጣው ማለት ነው አዎ ሁለት ብቻ ሁለት ዘፈን ብቻ የሚወጣ አሁን ለምሳሌ 13 ዘፈን ወይ 10 በታች መሆን የለበትም ይባላል ሁለት ብቻ ይወጣ ነበር ያኔ ያ በቫናይል ይሄ ሲያወጡ በትንሿ ዲስክ 45 የምትባል በሰከንድ በስንት እንደሆነ የምትሽከረከር ማለት ነው በዚያ ላይ አንድም ዘፈን ይወጣል ሁለቱም ዘፈን ይወጣል 10ም ሊወጣ ይችላል ግን ይሄኛው
በሁለት እንትን ሞድ ወይንም ፋሽን ነው ያወጡት ይሄን ሁለት ዘፈን ብቻ ደሞ ይገለበጣል እንደ ሲዲ አይደለም የነበረው ባናይሉ ኦኬ ይገለበጣል አዋሽ በዚህ ተጫውቶ ሌላውን ዘፈን ትገለብጥና ነበር የሚሰማው ዘመኑ ግን አይገርምም አሁን እነዚህ የምትላቸው ቴክኖሎጂ አሁን የሲዲ ቴክኖሎጂ ላይ ነው ያለው ነውና አሁን የምታወራው ነገር ሁላችንም የምንሰማው እንደ አፈ ታሪክ ነው በእድሜ አናሳ ስለሆንክ ነው አሜሪካን ሀገር እንዴት ሄድካል ከዚህ ወደ ውጭ እንዴት ሄድክ አላመለጥኩም ግን ያው እንደ ማምለጥም ለማለት ይቻላል ከዚህ በቃ በትክክለኛው በቦሌ ነው የወጣሁት ስንት ዓመተ ምህረት ነው አወጣጥህ ለምሳሌ ምንድን በተመለከተ ነው ስትወጣ ለመማር ወይስ ስደት ምን ሊባል ይችላል ሁሉንም ይመለከታል ኢኮኖሚካል ፖለቲካል በጠቅላላው ይመለከታል ከዚህ ለመውጣት ያን ጊዜ ሁሉም ሰው ነው የሚጓጓው ኢቭን ባለስልጣኖች ሁሉ በዚያ ጊዜ አዎ እውነቴን ነው ያ ጊዜው በጣም መጥፎ ነበር የደርግ ጊዜ ፓስፖርት የሚባለው ፓስፖርት አለህ ማለት ቪዛ አለህ ማለት ነበር ይባል ነበርና ፓስፖርት ልክ ስታገኝ እዚህ ደረት ኪሱ ላይ እንደዚህ ተደርጎ ይዘነጥበት ነበር በጣም እውነት ነው አው እንትን ምንድነው ቺኮች ደሞ እንትን ለማለት ለመጥበስ በቀላሉ ብቻ እንዳልከው እንዲህ ይባልና ያሳ ዳሴት ወደቀች ማለት ነው ዘንድሮ በቪዛም አልተቻለም በቪዛው እውነት ግን በፊት እንደዚህ ያልክ አንተ እንደነገርከኝ ትክክል እንደዛ ነው ማለት ቺክ ለመጥበስ ያኔ እንደዛ ካል ሁሉም ወደ ውጪ ለመሄድ ይፈልጋል ብለን አልነበረም ሶ በቃ ያንን ካሳየ ሚስት ገርልፍሬንድ whatsoever ተብላ ስታይ እንትኑ ፓስፖርቱን ቀጥታ በቃ ጥያቄም ሳይኖር probably በዚያኛው በኩል ጥያቄው ይመጣል ያንተ ባለ ፓስፖርተኛው ሳይሆን ተመልካቸው እስኪ አሜሪካን ሀገር በውጭ ሀገር ምን ያህል ኖርክ ከመምጣት በፊት ወደ ኢትዮጵያ የመጀመሪያ ጊዜ ስመለስ 22 አመት በኋላ ነበር አሁን almost 30 አመት ነው ያለሁት ማለት ከ8 አመት በፊት ነው የመጣው ለመጀመሪያ ጊዜ አሜሪካን ሀገር በአንድ አጋጣሚ መንጃ ፍቃድ ታግዶ ነበር መንዳት አትችልም ነበር ምን ሆነ ነው አሜሪካን አይደለም ሰይፉዬ ካናዳ ነው ያው ግን ታግደ ነበር አይ ፖሊስ ጥያቄ ነው ሶሪ ለመመለስ ምክንያቱም ሰክሬ ተወሰደብኝ ብለ ሰው ይታዘበኛል እንደ መልስ ማለት እንደዚህ አይነት መልስ ደስ አይልም ሰክረ ነዳ አው ተጥቼ እና በገዛ ራሴ ሄጄ ፖሊሱ ጋር ቆምኩ ይሄ ስቲከር አለ በአመት እንደ ቦሎ ኦኬ እሷን በቀኝ በኩል መለጠፍ ሲኖርብኝ በግራ በኩል ለጠፍኩና እና ሄጄ የፖሊስ መኪና የቆመበት ሄጄ ጎኑ አቆምኩ ፖሊሱ እንደ ቡና ቤት ነው ወጣ ብሎ ሲያይ የኔን እንትና ማነው እቺ ቦሎዋ በስተግራ ነው ያለችው እሷን ልጠይቀኝ መጣ አይ እና ሰር ምናምን ብላ 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 ስለኝ እኔ ደግሞ በዛው ይዞ አስነፉኝ እንትኑ አስነፋ ማይ ጉድነስ ከአስፈላጊ በላይ ነው ብዙ ጊዜ አሁን የለጠጣ ሰው ሲሆን እንደዚህ ይቆማል አሉ አሊያኔ አጠገብ የነበረ ሰው ነው ነገረኝ ልክ እንደነፋሉ እንዲህ ነው ያለው ግን አሁን መንዳት ሙሉ ለሙሉ ይሄ የወጣትነት ታሪክ ነው መቼም ትክክል አሁን አሜሪካ ካናዳ ስቴት ትነዳለህ አይ አሁን በቃ ከ5 አመት ኖ 2009 አሁን 4 አመት ይሄ የኔ ሳይት ቪዥኑ ከጠፋ በኋላ አልነዳም አልችልም መንዳት አሁን በሾፌር ነው የምትንቀሳቀሰው እዚህም እዛ አዎ ያ ትክክል እንደው አጠገብ ቁጭ ብለው ሰዎች አሉኝ ሲነግሩኝ እየተጫወታችሁ ወይ ምናምን በመሃል የሆነች ነገር ያወጣና ጧ አርጎ ራሱን ይወጋል አሉ ያ ስኳር በሽተኛ ነኝ
ለዚያ እንግዲህ ቼክ አረግና አስፈላጊ ከሆነ ኢንሱሊን ነው እንግዲህ የሚወስድ የነበረው አሁን ግን ተገላገልኩ እንትን ባንኮክ ሄጄ ከታከምኩ በኋላ ወደ ክኒን መለሱኝ አሁን አላደርግም አሁን ጧም ታረጋት የለችም አው ካሁን በኋላ ሲጠይቀው ያ ሰው እንዲህ ካለ ውሸተኛ ነው ተለወለ እስኪ ማንን ነው ሃኒ ፓይ የምትለው ሃኒ ፓይ ባለቤቴን ነው ሃኒ ፓይ እንግዲህ የአሜሪካኖች ኤክስፕሬሽን ነው ሃኒ ነው ያ ፓይም ያው እንደ አምባሻ ምናምን የሚመስል ፓይ አለ አይደል አዎ ፓይ እንደዛ ይባባላሉ ስለ እሷ ይሄን ስትለኝ እኔም እሱንም መልስላታለሁ በጣም የሚገርመው የአሊ ቢራ ባለቤት ምናልባት በፎቶ ላሳያችሁ በኦሮሞ ባህል አለባበስ እንደዚህ አምራ ትታያለች ይታያሉ የምን ዜጋ እናት አሊ ፊሊፒኖ ነች ፊሊፒኖስ አዎ ፊሊፒኖ እንዴት ተገናኛችሁ የዛሬ 17 አመት እንደዚህ ክለብ ነበረኝ ቶሮንቶ ውስጥ እና ከጓደኛዋ ጋር ተመላለስ ነበር ወደ ኔ ክለብ እና እዛ ይቻት እሷም አይታኝ እኔ በጣም ቆንጆ ስለሆንኩ በቃ ወደቀችልኝ የዛሬው አይበለውና አሁንም እኮ ቆንጆ ነህ አሁን በጭራሽ አሊ ለምሳሌ አንተ ቆንጆ አይደለም ካልክ እኔም አለውኛ እባክበል I'm sorry በእድሜ እንለያያለን አይደለም እዛው ትቆያለህ ባለህበት ሄድ ነው እኔ በእድሜ ስለገፋው አይደለም ማለት ቆንጆ አይደለም ውስጤ ቆንጆ ነው ውጪ ነገር እንነጋገር አሊ ከሙዚቃው ዓለም በመጨረሻው አልበም ስራ ልትሰናበት ነው አዎ ትንሽ እንዴት ነው ሰናበት አለበት የለበት ለምንድን ነው በቃኝ የምትለው 50 አመት ስራህን ሙዚቃህን አገባህ አይደል አሁን በቃ ልትለያይ አይከብድም ማለት እንደ ፕሮፌሽን ይዤ አሁን 50 አመት እንግዲህ ልክ ከድሬዳዋ መጥቼ እንደ አማቸር ነበር ድሬዳዋ ላይ ስንጫወት እንትን አዲስ አበባ መጥቼ ክብር ዘበኛ ተቀጥሬ ፕሮፌሽናል ከሆንኩ አሁን 50 አመት ስለዚህ 50 አመት ቀላል አይደለም ብዙ ውጣ ውረድ ችግር ደስታ ምናምን ሁሉ አለው እና 50 አመት ከገፋው ከዚህ በኋላ ታክስ ጋር እግዚአብሔር ይመስገን ብዬ ቁጭ ብዬ ለበጎ አድራጎት ስራ የኔን እንትን ጥርቶችና ኤፈርትስ ወደዛ ከዚህ መስመር ወደዛ ለመግባትና ሪላክስ ማድረግ 50 አመት መግፋት አሁን አርቲስቶች እሳት የመሰሉ አርቲስቶች አሉ ከነሱ ጋር መጋፋት ምን አጋፋኝ እና ዝም ብዬ በሰላም አሁን ምልህ በውጭ ዓለም የተለመደ ነው አንድ አርቲስት የሆነ ጊዜ ላይ ሄዳል ከዛ አሁን ኳስ ተጫዋች የሆነ ጊዜ ላይ ኳስ ያቆም ታኬታ ይሰቀላል ዘፋኝም ማይክ ይሰቀላል በቃ ወደ መድረክ አይመጣም ከዛ ውጪ ግን አሁን አንተ ዝም በየሳስብ እድሜ እየገፋ ነውና በበጎ ስራ በመንፈስ ወደ አላ ለቅረብ ያልክ ይመስላል የገነትን በር እየፈለኩ ነው ቁልፉ የገነት በር ቁልፍ እየፈለኩ ነው እሱንም በበጎ አድራጎት ስራ እየሄድክ ሳለ ነው ቁልፉን የምታገኘው ከመሬትም ሆነ የትም ቦታ ማለት ነው